ማቲያስ ዴሊት የተጫወተባቸው ክለቦች እስካሁን ድረስ በሊጋቸው ላይ የሊጉን ዋንጫ አንስተዋል። ያም ማለት እስኪ እንመልከተው። ለምሳሌ ኤሬዲቪዜ ላይ በአያክስ ሲጫወት በ2018-19 የውድድር ዘመን ላይ ከአያክስ ጋር ስኬታማ መሆን ችሎ ነበረ። ኤሬዲቪዜን ማንሳት ቻለ። በቀጣዩ ዓመት እንዲሁ በሴሪኤው ክለብ ጁቬንቱስ ሲጫወት ታዲያ በ2019-20 የውድድር ዘመን ላይ እንዲሁ ስኩዴቶውን ማሸነፍ ቻለ። ታዲያ ይሄ ተጫዋች አሁን ወደ ማንቸስተር ዩናይትድ መጥቷል። ግን ደግሞ ወደ ማንቸስተር ዩናይትድም ከመምጣቱ በፊት እንዲሁ ቡንደስሊጋው ላይ የባየር ሙኒክ ተጫዋች እንደነበር እናስታውሳለን። እዛም ቢሆን በ2022-23 የውድድር ዘመን ላይ ከሙኒክ ጋር ሆኖ ሺልዱን አንስቷል። አሁን በቀጣይ 2025-26 የውድድር ዘመን ላይስ በሩበን አሞሪም ስር እየተጫወተ ለማንቸስተር ዩናይትድ እንዲሁ የፕሪሚየር ሊግ ካፕን ማንሳት ይችል ይሆን ወይ ሲል እንግዲህ ይሄ የምትመለከቱት ከስር MUFC ዩኒየን የተሰኘው ድረገጽ ይጠይቃል። የእናንተ ሐሳብ ምን ይመስላል? ሐሳባችሁን ኮሜንት ሴክሽን ላይ አስፍሩልኝ። ፎሎ፣ ላይክ፣ ሼር እንዳይረሳ። ይመቻችሁ።